ከነዚህ ሁለት ምርጫዎች ውስጥ የትኛውን ትመርጣላችሁ? የመጀመሪያው ቤታችሁን ሽጣችሁ አበባ መግዛት ሲሆን ሁለተኛው ደግሞ ቤታቸውን ሽጠው ለሚመጡ ሰዎች አበባውን መሸጥ ነው። አንዱ ሀብታም ያደርጋቸዋል፣ ሁለተኛው ደግሞ ደሃ ሆናችሁ እንድትቀሩ ያደርጋል ማለት ነው። ስለዚህ የትኛውን ትመርጣላችሁ? በ1637 ኔዘርላንድ ውስጥ የአንድ አበባ ዋጋ ከአንድ ቤት ዋጋ በላይ እየናረ መጣ። በየቀኑ ይጨምራል ዋጋው። ስለዚህ በጣም ብዙ ሰዎች ያላቸውን ንብረት ቤታቸውንም ጭምር እየሸጡ አበባ መግዛት ጀመሩ። ለምን? በኋላ ላይ አትርፎ ለመሸጥ ማለት ነው። በጣም ጥቂት የሚሆኑ ሰዎች ደግሞ ምን ማድረግ ጀመሩ? አበባውን መሸጥ። እነዛ በጣም ብዙ ንብረታቸውን ሽጦ ለመጡት ሰዎች አበባውን እየሸጡ ቀጠሉ ማለት ነው። መጨረሻው ላይ ግን ሀብታም የሆኑት ወይም ደግሞ ሀብት ያካበቱት ቤታቸውን ሽጦ የመጡት ሳይሆን አበባውን ሲሸጡ የነበሩ ሰዎች ናቸው። ትክክለኛ ውሳኔ ወስናችሁ ከሆነ መጀመሪያ ላይክ አድርጉ፣ ከዛም ሰብስክራይብ